ሌላ ለራሱ ምን እንዳስደነግጣት አታውቅም። ብቻ ጉፍታዋን ተከናንባ ቀይስን ለማየት ወጣች። የአካባቢው ሰው እንኳን ደህና መጣችሁ እያለና ሰላምታ እየሰጠ ቅፍለቱን እያሳለፈ ነው። ሌላ ለምን እንደሆነ ባታውቅም እሱ እንዲያያት አልፈለገችም። ከተለያዩ ከ5 ዓመት በላይ ሆኗቸዋል። ግን አሁንም ቢያያት የሚያውቃት ስለመሰላት ፊቷን በጉፍታዋ ሸፈነችው። ዓይኗን ብቻ ገለጥ አድርጋ ስትጠባበቅ ቆየች። ከጥቂት ቆይታ በኋላ የነቀይስ ቅፍለት እሷ ባለችበት ጥርጊያ አለፈ። ቀይስን አየችው። እጅጉን አምሮበታል። በጣም ተቀይሯል። ግመሉን እየጎተተ ለሰው ሰላምታ እየሰጠ ያልፋል። በዓይኑ ከሰዎች መካከል አንዳች ነገር ይፈልጋል። ሌላ ስታየው ደስ አላት። አለባበሱ በመንደራቸው ታይቶ አይታወቅም። ቁመቱ ጀርገግ ብሎ በፈርጣማ ሰውነቱ ተሞሽሯል። ጥቁሩ ፀጉሩ ራሱ ላይ ወዝቶና ተዘናፍሎ አርፏል። የልጅነት መልኩ ባይጠፋም ለውጡ ግን ለእይታ በደንብ ያስታውቃል። ቀይስ ዓይኑን ቢያንከራትትም ያላያትን ሌላን አሁንም የለችም ብሎ አስቦ ተስፋ ቆርጧል። ያን ቀን ከቤተሰቦቹ ጋር ሲጨዋወት አምሽቶ ተኛ። በነጋታው ጠዋት ተነስቶ ሲወጣ ጓደኛውን አገኘውና ሞቅ ያለ ሰላምታ ተለዋወጡ። ቀጥሎም ቀይስ ስለ ሌላ ጠየቀ። ጓዱም በአሁኑ ዕድለኛ ነህ፣ ሌላ እዚሁ ነች አለው። ድጋሚ አቀፈው። ታዲያ እንዴት ትላንት አላየኋትም አለ ቀይስ ያቀፈውን ወዳጁን እየለቀቀ። ጓደኛው ግን መልሱ እንጃ ሆነ። ለማንኛውም እየተንቀሳቀሰ እናውራ ብሎ ስለ ንግዱ እያወራው በጥርጊያው መዟዟር ጀመሩ። በዚያው ቅጽበት ሌላ ቀይስን ለማየት ከቤተሰቦቿ ተደብቃ ከአንዲት ጓደኛዋ ጋር ወደ ቀይስ መንደር እየመጣች ነበር። ጉፍታዋን እንደ ነገሩ ጣል አድርገዋለች። በውስጧ እነ ቀይስ መንደር ስትደርስ ፊቷን ለመሸፈን አስባለች። ይህ ሁሉ ለምን እንደሚሆን አታውቅም። ግን እንደ ድሮ ሮጣ እንደማታቅፈው ታውቃለች። እንደ በፊቱ ልታወራው እንደማትችልም እንደዛው። እንደውም አጠገቡ መቆም የምትችል አልመስላት እያለ ነው። ይህ ለራሷ የሚገርማት ነገር ሆኗል። ቢሆንም የሁሉም ስሜቶቿና ሁኔታዎቿ ማሰሪያ ዕድሜ የተባለ ገመድ መሆኑን ተገንዝባለች። የጥርጊያው ዱብዳ። ቀይስ ከአብሮ አደጉ ጋር በመንደሩ እየተንቀሳቀሱ አንድ ጥርጊያ ላይ ሲደርሱ ድንገት ግዑዝ ሆነ። ወሬውንም አቆመ። ጓደኛው ድንገት ዝም ማለቱ ገርሞት ወደ እሱ ሲዞር ወዳጁ እይታውን ወደ አንድ አቅጣጫ አፍጥጦ ሐውልት ሆኗል። ወደሚመለከትበት አቅጣጫ ሲዞር ሌላን ከሩቅ አያት። ቀይስ ዓይኑን ባለበት እንደተከለ ካገጩ ብቻ ወደ ጓደኛው ዘንበል ብሎ ሌላ ናት አለ በለሆሳስ። አዎ አለ ጓደኛው። ሌላ ጉፍታዋን እነ ቀይስ መንደር ስትደርስ ፊቷ እንደምትሸፍንበት ታውቅ ነበር። ግን ድንገት ተቀደመች። እሷም በጥርጊያው በዚያኛው ገጽ ቀጥ ብላ ቆመች። የደነገጠችው ቀይስን ስላየችው ሳይሆን ቀይስ ስላያት ነበር። ቀድሞውኑ እንዲያያት አልፈለገችም። ስለ ስሜቱ አታውቅም። ፊት ቢነሳኝስ የሚል ሐሳብ ገብቷታል። የከተማዎቹን ኮረዳዎች ውበት ታውቃለች። የትዳር ጥያቄ ቢመጣላት እንኳን ቶሎ እሺ የሚላት ቀይስ ቢሆንም ትዳር ድረስ እንደማትደርስ ታስባለች። አባቷ ለአባቱ ያለውን ጥላቻ ማውቋና ቀይስ በከተማ ሴት ሊጠለፍ መቻሉን አብዝታ ማሰቧ ያመጣባት ፍርሃት ቀመስ እምነት ነበር። ቁመቷ አጠር ቢልም ሁለመናዋ ጎምርቷል። ፊቷ ድምቀትን ከጨረቃ የምትዋስ እምቡጥ ጽጌረዳ መስሏል። እጅጉን አምሮባት የልጅነት ወዟ ሳይጠፋ ወጣትነት እየተዋሃዳት ነው። ትንሿን ሌላም አላጣባትም። ግን አዲስና ሌላ የቁንጅና ሰገነት ላይ የምትንጎራደድ ሌላም ጭምር አግኝቶባታል። ልዩ መስህብ፣ የማይጠገብ እይታ። የትዝታ ሞገድ ቀድሞ የነበረውን የተቀበረ ፍቅር ወጀቡን አክሎ መላ ሰውነቱን ሌላ ባህር ውስጥ ሲዘፍቀው ታወቀው። ከልጅነት እስከ ዕውቀት ያለውን የእሷና የእሱ የወዳጅነትና የአብሮ አደግነት ትውስታ
ከምናቡ ቋት ጨልፎ አዲስ ፍቅር ከሚሉት ጦስ ጋር አዋህዶ ልብ ውስጥ ሲሸለቀቅ ተሰማው። ሌይላ አላት። ቀይስ አለችው። ተቀራረቡ። ዝም ብለው ተያዩ። መተቃቀፍም መነካካትም አይታሰብም። የሁለቱም ጓደኞች ታዛቢ ሆነው ተሰይመዋል። በጣም አድገሻል፣ ውብ ሆነሻል አላት። አንገቷን ደፍታ እና ብቻን እንዲያምርብህ ነበር ፍላጎትህ ብላ ተሽኮረመመች። በጥቂቱም ቢሆን አፍ የፈቱ ያህል ተሰምቷቸው እፎይ አይሉ። ያን ቀን ጥቂትም ቢሆን አውርተው ተለያዩ። ቀይስና ሌይላ ከቀናት በኋላ ወደ ድሮ ቀረቤታቸው ተመለሱ። ሁለቱም አድገዋል። ነገራቶችም ጠጠር እያሉ ነው። የልጅነት የነበረው ፍቅር አዳዲስ ስሜቶችን እያስተናገደ ከበፊቱ እየባሰ ነው። በራሳቸው ላይ አዳዲስ ነገሮችን ያስተዋሉ ይዘዋል። መለያየት እየከበዳቸው፣ ናፍቆትም እየታወቃቸው ሄዷል። ሁለቱም በየፊናቸው የሚሰማቸውን ስሜት አዳፍነው እንደ ልጅነታቸው ይጨዋወታሉ። ባይሆን አሁን ነፍስ አውቀዋልና መገናኘታቸው የቤተሰብ ጸብ እንደሚያጋግም ተገንዝበዋል። እናም የሚገናኙት በከፍተኛ ጥንቃቄ ነው። የቀይስ አባት ቀይስን ለመዳርና ትመጥነዋለች የሚላትንም ሴት ለመምረጥ እየተንጎዳጎደ ነው። ምንም የንግድ ጉዞው ቢራዘምም ሳያገባ ላይ ልከው ለራሱ ቃል ገብቷል። ቢሆንም ለቀይስ አልነገረውም። ቀይስ እየወጣ ውሎ ይገባል። ሌይላም ተደብቃ እየወጣች ከቀይስ ጋር ትንሽ ቆይታ ትመለሳለች። የቀረውን ቀን ቀይስ ከጓደኞቹ ጋር ይውላል። ስለ ሌይላ ይጠይቃቸዋል፣ ያወራቸዋል። በጀርባው ተንጋሎ ስለሷ ያስባል። የአሁኑ ውዴታ ከልጅነታቸው ልቋል። ሁለቱንም ብቻቸውን ያስቃቸዋል። በህልማቸው ያቀራርባቸዋል። ስንኝ ያስቋጥራቸዋል። ወደፊትን ያሳስባቸዋል። ሁሉንም እያስረሳቸው መጥቷል። በተለይ ቀይስ ነጋዴ መሆኑን እንኳን ማስታወስ አይፈልግም። አሁን ላይ እንደ ቀድሞ ሌይላ ያለች የበኑ አሚርን ጎሳ ጥሎ መውጣት አይታስብም። የእስከ ዛሬ ያለሷ ያሳለፈው ያ ሁሉ ጊዜ ከንቱ መሰለው። አሁን ላይ እሷን በማየት ጥሙን ይቆርጣል፣ ይጠግባል፣ ይደሰታል። አዲሱ የገነፈለ ፍቅር ድንገት ገጣሚነቱን ሊያፈነዳው ቀጠሮ ይዟል።